የጠፋችው ከተማ ማቹ ፒቹ ማቹ ፒቹ ሙሉ ታሪክ። ምስጢራዊው ዓለም በደቡብ አሜሪካ ከፍ ብለው በሚገኙ የአንዲስ ተራሮች መካከል ከደመና በላይ የሚመስል አንድ ምስጢራዊ ቦታ አለ። ለመቶ ዓመታት ያህል ዓለም ያላወቀችው በጫካና በተራራ የተሸፈነች እንደ ሰማይ ከተማ የምትመስል ቦታ። ይህች ቦታ ማቹ ፒቹ ትባላለች። ግን ጥያቄው ይህ ነው፤ ማን ገነባት? ለምን ተገነባች? እንዴት ከዓለም ተሰወረች? ዛሬ ወደ አስደናቂው የኢንካ ግዛት ታሪክ እንጓዛለን። ምዕራፍ 1 የኢንካ ግዛት መነሻ። ከ600 ዓመታት በፊት በዛሬዋ ፔሩ አካባቢ አንድ ታላቅ ሥልጣኔ ተነሳ። ይህም የኢንካ ግዛት ነበር። ኢንካዎች በሕንፃ ግንባታ፣ በእርሻ ቴክኖሎጂ፣ በመንገድ ግንባታ እና በሰማይ ምልክቶች ዕውቀት የተዋጣላቸው ነበሩ። ያለ ዘመናዊ ማሽን እንኳን ትልልቅ ድንጋዮችን በትክክል አጣጥመው ሕንፃዎችን ይገነቡ ነበር። ምዕራፍ 2 ማቹ ፒቹ መገንባት። ብዙ ታሪክ ተመራማሪዎች ማቹ ፒቹ በ15ኛው ክፍለ ዘመን በኢንካ ንጉሥ ፓቻኩቴክ ዘመን እንደተገነባች ያምናሉ። ከባህር ወለል ከ200-400 ሜትር በላይ ከፍታ ላይ በተራራ ጫፍ ላይ ተገንብታለች። ነገር ግን ትልቁ ምስጢር አንዱ ይህ ነው፤ ኢንካዎች እነዚህን ከባድ ድንጋዮች እንዴት ወደዚያ ከፍታ አመጡ? እንዴትስ እንደ ዛሬ ያለ ትክክለኛ ግንባታ ማድረግ ቻሉ? ምዕራፍ 3 የጠፋችው ከተማ። በ16ኛው ክፍለ ዘመን ስፔኖች ወደ ደቡብ አሜሪካ መጡ። የኢንካ ግዛት ተዳከመ። ብዙ ከተሞች ተወደሙ። ነገር ግን ማቹ ፒቹ በተራራዎች መካከል ተደብቃ ቀረች። ስፔኖች እንኳን ቦታዋን አላወቁም ነበር። ለዚህም ነው ለዘመናት የጠፋችው ከተማ ተብላ የምትጠራው። ምዕራፍ 4 ዓለም እንደገና ማወቁ። በ1911 አሜሪካዊው ተመራማሪ ሂራም ቢንጋም ወደዚህ አካባቢ መጣ። ከአካባቢው ሰዎች እርዳታ በማግኘት የተሸፈነችውን ማቹ ፒቹን ለዓለም አሳወቀ። ከዚያ በኋላ ይህች ቦታ የዓለም ትኩረት ሆነች። ምዕራፍ 5 የማቹ ፒቹ ምስጢሮች። ማቹ ፒቹ ቤቶች፣ ቤተ መቅደሶች፣ የእርሻ ደረጃዎች እና የሰማይ ምልክቶች ያሉባት ነበረች። አንዳንድ ተመራማሪዎች የኢንካ መሪዎች ለመኖሪያ እና ለመንፈሳዊ ሥነ ሥርዓት እንደተጠቀሙባት ያምናሉ። ነገር ግን እስከ ዛሬ ሁሉ ምስጢሮች አልተፈቱም። መደምደሚያ። ማቹ ፒቹ የጥንት ሰዎች ዕውቀት፣ ብልሃትና ፈጠራ ምልክት ናት። በተራራ ላይ ተገንብታ ለመቶ ዓመታት ተደብቃ ቆይታለች። ዛሬ ግን ለዓለም ከሚያስደንቁ ታሪካዊ ቦታዎች አንዷ ሆናለች። አንዳንድ ጊዜ ታላላቅ ምስጢሮች ከእኛ በጣም ቅርብ ሆነው ተደብቀው ይኖራሉ። እስከሚቀጥለው ታሪክ ድረስ የዓለምን የተሰወሩ ምስጢሮች እንቀጥላለን።